ሰላም ሰላም ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬም በአዲስ ነገር መጥተናል። ተከታተሉ። ሆዶ ላይ የተከማቸውን ስብ ለማጥፋት የተለያዩ ቫይታሚኖችን ተጠቀሙ። ብዙ የሻይ ቅጠል አይነቶችን ጠጡ። አፕል፣ ኮምጣጤ ሞከሩ። ነገር ግን መስታወት ፊት ሲቆሙ ሆዶ አሁንም እንዳለ ነው። ይህ ከሆነ ችግሩ የእርሶ ጥረት ማነስ አይደለም፣ ይልቁንም የተከተሉት መንገድ አለመሳካቱን ያሳያል። ታዲያ በዛሬው ቪዲዮአችን የምናያቸው 5 ነገሮች በሕክምናው ሳይንስ የተረጋገጡ እና በቤት ውስጥ በቀላሉ የሚተገበሩ 5 ተፈጥሯዊ መንገዶች ናቸው። እስከ መጨረሻው ተከታተሉ። የመጀመሪያው ምንድነው ማድረግ ያለብን ቦርጭን ለመቀነስ ብለን ስናይ የሚሟሙ ፋይበሮችን እና ቤታ ግሉካንን በየቀኑ መመገብ ነው። ሰዎች ፋይበር ብሉ ሲሏችሁ ሰላጣ ብቻ ይመስላችኋል አይደል? ነገር ግን አይደለም። ይልቁንም ፋይበር ማለት የሆድ ስብን በቀጥታ የሚያቀልጠውን ሟሚ ፋይበርን ማለታቸው ነው። እነሱም ምንድናቸው ብለን ስናይ ለምሳሌ እንደ ገብስ፣ ተልባ፣ አብሽ፣ ምስር እና አተር የመሳሰሉት ናቸው። እንግዲህ እነዚህ ምግቦች ውስጥ ከፍተኛ የሆነ ሟሚ ፋይበር ይይዛሉ። ታዲያ እነዚህ ሟሚ ፋይበሮች ጥቅማቸው ምንድነው? ሆዳችን ውስጥ ከገቡ በኋላ ብለን ስናይ የመጀመሪያው ጥቅማቸው ምንድነው? የምግብ መፈጨት ሂደትን በማዘግየት የረሃብ ሆርሞን የሚባለውን ግሬሊን እንዲቀንስ ያደርጋሉ። እንግዲህ የረሃብ ሆርሞን ወይንም ግሬሊን ሲቀንስ ደግሞ ለረጅም ሰዓት ጠግበን እንድንቆይ ያደርገናል። ስለዚህ ምግብ ብዙ አንበላም ማለት ነው። ሁለተኛው ጥቅማቸው ምንድነው ብለን ስናይ በደም ውስጥ ያለውን ስኳርና ኢንሱሊን መጠንን በድንገት ከፍ እንዳይል ያደርጉልናል። እንደሚታወቀው ኢንሱሊን ሲቀንስ ደግሞ ሰውነታችን የሆድ ስብን ለማቃጠል ጊዜ ያገኛል ማለት ነው። ሌላው አዘገጃጀቱ እንዴት ነው ብለን ስናይ አዘገጃጀቱ በጣም ቀላል ነው። ጠዋት በባዶ ሆድ 1 የሻይ ማንኪያ የተፈላ ተልባ ወይንም አብሽ ሞቅ ባለ ውሃ ዘፍዝፈን መጠጣት ነው። ወይንም ደግሞ ለቁርስ የገብስ አትኪን ወይንም ገንፎ መመገብም እንችላለን። እዚህ ላይ ጥንቃቄ መልእክት አለኝ። ፋይበር እንግዲህ በድንገት አብዝተን ስንመገብ የሆድ መነፋት ሊያጋጥም ይችላል። ስለዚህ ቀስ እያለን በጥቂት መመገብ ይጠበቅብናል። እንዲሁም አብረን በቂ ውሃ መጠጣታችንን መዘንጋት የለብንም። ሌላው ሁለተኛ ማድረግ ያለብን ምንድነው ቦርጭን ለማጥፋት ብለን ስናይ የጡንቻ ልምምድ ማድረግ ይጠበቅብናል። እንግዲህ ሁለተኛው የጡንቻ ልምምድ መስራት ነው። ብዙ ሰዎች የሆድ ስብን ለመቀነስ በየቀኑ መሮጥ ወይንም ካርዲዮ መስራት ብቻ ይመስላቸዋል። ነገር ግን ያለ ጡንቻ ስልጠና ስብን ለመቀነስ መሞከር ማለት ሞተር የሌለውን መኪና ለማስነሳት የመግፋት ያህልን ይከብዳል። ስለዚህ ጡንቻ እንቅስቃሴዎች እጅግ በጣም አስፈላጊ ናቸው ማለት ነው። እንግዲህ እንደሚታወቀው በሰውነታችን ውስጥ ጡንቻዎች ከፍተኛ ካሎሪ የሚያቃጥሉ የኢነርጂ ፋብሪካዎች ናቸው ማለት እንችላለን። የጡንቻዎች መጠን ሲጨምር ረስቲንግ ሜታቦሊክ ሬትም እንደሚጨምር ይታወቃል። በሕክምና ጥናቶች መሰረት የጡንቻ ልምምድ ከካርዲዮ ጋር ሲደመር የሆድ ስብን ለማጥፋት በከፍተኛ ሁኔታ ያግዛሉ። ለዚህ ደግሞ የግድ ጂም መሄድ አይጠበቅብንም። በቤታችን ውስጥ ለምሳሌ እንደ ስኳት፣ ፑሽአፕ፣ የውሃ ኮንቴነር ወይንም ሬዚስታንስ ባንድ በመጠቀም በቀላሉ መስራት እንችላለን ማለት ነው። ይህንን በሳምንት 3 ቀን ለ30 እስከ 40 ደቂቃ መስራት ብቻ በቂ ነው። ሌላው ሶስተኛው ማድረግ ያለብን ምንድነው ቦርጭን ለማጥፋት ብለን ስናይ ከምግብ በኋላ መራመድ ነው። የኛ ሰው እንደሚታወቀው በደንብ ከተመገበ በኋላ ወዲያውኑ ሶፋ ላይ መቀመጥና ስልክ መንካት ብሎም አንዳንዴ መተኛት እንወዳለን። ይህ ግን ለሆድ ስብ ወይንም ለቦርጭ እና ለስኳር በሽታ መከሰት ትልቅ መንስኤ ነው። ብዙ ጥናቶችም ይህንን ይደግፋሉ። እንደሚታወቀው ከተመገብን በኋላ በደም ውስጥ ያለው ስኳር መጠን ወይንም ብለድ ሹገር ከፍ ይላል። ታዲያ ከተመገብን በኋላ እንቅስቃሴ ማድረግ ወይንም መራመድ ጥቅሙ ምንድነው ብለን ስናይ ይህ ከፍ ያለውን የስኳር መጠን ሰውነታችን ያለምንም ኢንሱሊን እርዳታ በቀጥታ ለኃይልነት እንዲጠቀም ያደርጋል። ይህም ስኳሩ ተቀይሮ በሆድ ውስጥ ስብ ሆኖ እንዳይከማች ይከላከልልናል ማለት ነው። ስለዚህ ከቁርስ፣ ከምሳ፣ ከእራት በኋላ ለ15 ደቂቃ በቤት ውስጥ ወይንም በደጃፍ ላይ ቀስ ብለን መራመድ ይመከራል። እንደዚህ ማድረጋችን ቦርጭን ብቻ ሳይሆን የሚከላከለው ከምግብ በኋላ የሚፈጠርን የሆድ መነፋት፣ የድካም ስሜት በከፍተኛ ሁኔታ ይቀንስልናል። ስለዚህ በልተን መቀመጥ ወይንም መተኛት የለብንም ማለት ነው።
ሌላው አራተኛው ማድረግ ያለብን ምንድነው ቦርጭን ለመቀነስ ብለን ስናይ ሳቹሬትድ የሆኑ ፋቶችን ማስወገድ ከዛም በጤናማ ስብ መተካት አለብን። እነዚህ ቀጥዬ የምዘረዝራቸውን ምግቦች ማስወገድ ይጠበቅብናል። ምክንያቱም ከፍተኛ የሆነ ሳቹሬትድ የሆነ ፋት በውስጣቸው ስለሚይዝ፣ ለምሳሌ እንደ ቅቤ፣ የሰባ ስጋ እና የተጠበሱ ምግቦች እነዚህን ቀጥዬ በምዘረዝራቸው ምግቦች መተካት ይጠበቅብናል። ምክንያቱም እነዚህ ቀጥዬ የምዘረዝራቸው ምግቦች በውስጣቸው ከፍተኛ የሆነ አንሳቹሬትድ ፋት ወይንም ጥሩ የሆነ ፋት በውስጣቸው ይይዛሉ። ለምሳሌ ለውዝ፣ የሱፍ ወይም የተልባ ዘሮችን፣ የወይራ ዘይት እና አሳ። እንግዲህ እነዚህ የሚመከሩ የቅባት ዘሮች ናቸው ማለት ነው። አንድ ማሳሰቢያ አለኝ። ብዙ ጊዜ አይታችሁ ከሆነ ፋት ፍሪ ተብለው የሚሸጡ ምግቦች አሉ። ነገር ግን በውስጣቸው ከፍተኛ የሆነ ስኳር ይይዛሉ። ይህንን ልታውቁት ይገባል። ስለዚህ በተቻለ መጠን እነዚህም ፋት ፍሪ ተብለው የሚሸጡ ምግቦችን ብናስወግድ ይመከራል። ወደ አምስተኛው ደርሰናል። አምስተኛውና የመጨረሻው አልኮልንና የታሸጉ ስኳሮችን መቀነስ ነው። ብዙ ሰዎች የሚዘነጉት ነጥብ አልኮልና ለስላሳ መጠጦች የሆድ ስብ ወይንም ለቦርጭ ዋነኛ መንስኤ መሆናቸውን ነው። ምክንያቱም አልኮል ወደ ሰውነት ሲገባ ጉበት ሙሉ ለሙሉ ሌላ ስራ ትቶ አልኮልን ዲቶክሲፋይ ማድረግ ላይ ይጠመዳል። በዚህ ሰዓት እንግዲህ አብረው የሚበሉት ምግቦች ለምሳሌ እንደ ጥብስ፣ ክትፎ፣ ሌሎች የቅባት ምግቦች ሙሉ ለሙሉ ሳይቃጠሉ በቀጥታ ወደ ሆድ ስብነት ወይንም ትራይግላይሰራይድ ሆነው እንዲከማቹ ያደርጋል። የታሸጉ ጁሶች እና ለስላሳ መጠጦች ደግሞ በውስጣቸው ከፍተኛ የሆነ ፍሩክቶስ ይዛሉ። ይህ ደግሞ በቀጥታ ወደ ጉበት ስብነት ይቀየራል። ስለዚህ እነዚህ ምግቦች ለጉበት ስብ በሽታ ይዳርጉናል ማለት ነው። እንግዲህ እነዚህ 5 ነገሮች በአንድ ጀንበር ሆድን አያጠፉ። ይህ ልታውቁት ይገባል። ነገር ግን በትክክለኛ የአመጋገብ ስርዓት የምንጓዝ ከሆነ ብሎም አዘውትረን የሆድ ስብን ለመቀነስ የሚረዱ ኤክሰርሳይሶችን የምንሰራ ከሆነ የሆድ ስብን ብሎም ኮሌስትሮል ለመቀነስ በከፍተኛ ሁኔታ ያግዙናል ማለት ነው። ነገር ግን አንድ ትዝ ሊሎት የሚገባ ነገር አለ። ሆድ ላይ የተከማቸውን ስብ በአንድ አይነት የአካል ብቃት እንቅስቃሴ ብቻ ለይቶ ማቅለጥ አይቻልም። ዋናው ነገር ምንድነው? የሰውነት አጠቃላይ ስብን መቀነስ ነው። እንግዲህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉት፣ ለሌሎች እንዲዳረስ ደግሞ ሼር አድርጉ። ምናልባት ደግሞ ይህንን ቪዲዮ ሰብስክራይብ ሳታደርጉ የምታይ ከሆነ ሰብስክራይብ አድርጉ። በሌላ ቪዲዮ እስክንገናኝ ቸርን ሰንብት።